በጣም ደስ ብሎኛል ጂጂ፣ በጣም ስላገኘሁሽ ደስ ብሎኛል። እዚህ ላላችሁ 900 ሰዎች በሶሻል ሚዲያ ላይ በተለያየ ኬዝ ላይ የተለያየ ሀሳብ ለሚሰጡ በብሔሩም በሃይማኖቱም በምስር በሽሮ በድንች በስጋው ላይ ይመለከተኛል ብላችሁ በሀገሪቱ ጉዳይ ላይ ሁሉ ሀሳብ ለሚሰጡ ሰዎች አንድ አጭርና ኮንቪክሽን የሆነ አቋም ልንገራችሁ። ሀገሪቱ እዚህ ቲክቶክ ላይ ላላችሁ ሰዎች ነው። በእናንተ ቪዲዮ ባይዞ ስራ ያቆመ ቀበሌ የለም። በእውነት የምሬ ነው የምነግራችሁ። ቀበሌ ቀጥላል። ጂጂ እቺን ነገር በትልቁ አድርግኝ ልጨርስ። በትልቁ አድርግኝ። ቲክቶክ ላይ የሆነ ነገር ሀገሪቱ ላይ ኮሽ ባለ ቁጥር እኔ የምለው ብላችሁ ቪዲዮ አድርጋችሁ ከጀርባ የሀገሪቱ ፈላጭ ቆራጭ እንደሆናችሁ አስባችሁ ሀሳብ የምትሰጡ ሰዎች በእናንተ ቪዲዮ ሸማቾች ዘይት መስጠት አላቆመም፣ እየቀጠለ ነው። ታክሲ አሁንም የተሰለፍን ነው። እንጀራ 50 ብር ነው። ምንም የተቀየረ ነገር የለም። እና ምን ለማለት ፈልጌ ነው፣ ምንም አታመጡ። ፋይናል በምንድን ነው ለውጥ የምታመጡት? የሀገሪቱ ችግር የትምህርት ቤት ከሆነ ገንዘብ አዋታችሁ ትምህርት ቤት ስሩ። የሀገሪቱ ችግር የመድኃኒት ከሆነ ገንዘብ አዋታችሁ የስኳር መድኃኒት ግዙ። በእውነት ከዛ ውጪ ሀሳብ መስጠት ይቻላል፣ መተቸት ይቻላል። ክፍተት ሲገኝ ይሄ ክፍተት ይታረም ማለት ይቻላል። ግን በእናንተ ቪዲዮ ህዝብ እንዲነሳ፣ አገር እንዲታበይ፣ ትውልድ እንዲበጣበጥ፣ መሳሪያ እንዲሳሰብ የምታደርጉ ሰዎች በጣም አዝናለሁ። ምንም አታመጡ። እደግመዋል። ሚስተር ገሌ፣ ወይዘሮ ዘለቃሽ እና አባ ሽርሽር፣ ወይዘሮ ምንሽር፣ አቶ እገሌ፣ ሚስተር መላጣ፣ ሚስተር አስተክሌ፣ ሚስተር አስነቀሌ ምንም ነው ማታመጡት። ለምን? ምንም ናችሁ። እንዴት ምንም አታመጡማ? ምክንያቱም እዚህ ሀገር ስትገቡ አንዳንዶቻችሁ በመንግስት መልካም ፍቃድ ነው፣ በእግዚአብሔር መልካም ፍቃድ ብቻ አይደለም፣ በመንግስት በጎ ፍቃድ ገብታችሁ መሬት አረጋገጣችሁ፣ በፖሊስ ተጠብቆ ረግጣችሁ ሳር እንዳትረቅ ተበለ ከአሜሪካ $30 በገዛው ጫማ የሰው ሰፈር ረግጠ ስታበቃ ስርዓት ይዘ ስትመለስ ደርሰ የሀገሪቱ ፈላጭ ቆራጭ የሀገሪቱ የእንጀራ ጉዳዮች ተጠሪ ማነ? ምንድነ? ምንም አታመጣም። እናስ ምንም ነህ። ታክሲ አሁንም ከታሪፍ ውጭ እየከፈልን ነው። እንጀራ አልወረደም። ስለዚህ ጌታ ኢየሱስ በሚያውቀው ምንም አታመጡ። አለቅ። ሌላው አንድ ምደግመው ነገር ሌላው አንድ በጣም ምደግመው ነገር ኢየሱስ ጌታ ነው። በጣም አንድ ምደግመው ነገር በእውነት ምንድነው? የሆነ ክፍተት ሲፈጠር የብሔር ተርጋ የምትሰጡ ሰዎች የሆነ ሰው የሆነን ሴት ከደፈረ እንትን ስለሆነ ደፈረ የምትሉ ሰዎች ባይዘው ሰው ኃጢአት የሚሰራው ብሔሩን እኩል አይደለም፣ ማንነቱን እኩል ነው። ለምሳሌ በአማርኛ አንድ ሰው ኃጢአት ከሰራ አማራን እኩል አይደለም፣ አማርኛ ስለሚችል ነው ኃጢአት ይሰራ። የሆነ ሰው በኦሮምኛ ኃጢአት ከሰራ አፋን ኦሮሞ ስለሚችል ነው ኃጢአት የሰራው እንጂ ኦሮሞን እኩል አይደለም። በጣም ስርዓት ይኑራችሁ፣ ጠጋችሁን ያዙ። የሆነ ሰው ሲሳሳት የብሔር ተርጋ አትስጡ። በቃ ፐርሰናሊ አበበ ተሳሳተ፣ ዘለቀ ተሳሳተ፣ አየለች ሳተች። አበበ በአበበነቱ ሰው ገደለ እንጂ ሄኖክ፣ አበበ፣ አየለ፣ ብርቅነሽ፣ ብርጣሉ፣ ሽርሽር፣ አበበች፣ ወይዘሮ ዘለቃሽ በማንነቷ ሳተች እንጂ በብሔሯ አይደለም። ብሔሩን ወክሎ ኃጢአት የሰራ የለም እዚህ ሀገር። እንዴ አንዳንዶቻችሁ እኮ በብሔር ተጣልታችሁ ማታ ከሴት ጋር እኮ ከዛ ከጣላችሁት ብሔር ጋር እኮ ነው ፍቅር የምትሰሩት። እናውቃችኋለን እኮ። ለምንድን ነው የእንቁራሪት ሙድ የምታራምዱት? እኔ እንትን ብሔር አይመቸኝም ብለህ ቺኳስ እንትን ብሔር ነች። አልጋ ላይ ተስማምተ ቲክቶክ ላይ አትጣላ። ወፈፌ መስመር ያዝ፣ እኛ ላይ ሙድ አትያዝ። ሾጣጣ መንፈስ። አንዳንዶቻችሁ የወለዳችሁት ከዛ ብሔር ነው። ያንን ብሔር አክፈተኝ ተስታበቃ ቲክቶክ ላይ እንትን ብሔር አይመቸኝም። ያገባት ያችን ነው። እረፍ። እንደውም ኢትዮጵያ ውስጥ በጣም የተጋባ ብሔርና አልጋ ላይ አሪፍ የሆነ ብሔር አማራና ኦሮሞ ነው። ባይዘ እንደ አማራና ኦሮሞ አልጋ ላይ አሪፍ ብሔር የለም። ፎንቃናችሁ አልጋ ላይ እዚህ ስትመጡ ከኛ ጋር ስርዓት ይኖራችሁ፣ ስርዓት ይኖራችሁ። ቴንክ ዩ ጂጂ። ስርዓት ይኖራችሁ። አልጋ ላይ ኦሮሞና አማራ አሪፍ ነው። ፖለቲካ ላይ አትባሉ፣ ህዝቡን አታባሉ። ስርዓት እረፉ። ማታ ማታ ለብቻ ስታገኙ ግን ሴቷን ሲሆን አትምሩም። ወንዱን ለማስገደል ፖለቲካ አትስሩ። ስነ ስርዓት ይኖራችሁ። አዲስ አበባን ወክላሉ የምትሉ ደግሞ አንዳንድ ሰዎች አላችሁ። የአዲስ አበባ ልጅ የበሰለ የተደራጀ ፖለቲካ የሚመራ የአዲስ አበባ ወጣት እንጂ የሚያስፈልገው እምድብር ወረዳ ውስጥ የተቀመጠ የጤና ቢሮ ኃላፊ አዲስ አበባን አያውቀውም። ሲጀመር አያውቀውም። የኤሌክትሪክ መስመሩን አታቅ፣ የሽንት ቤት ቱቦውን አታቅ። ቤት ፈሶ ቤት ዋው እምድብር ታች ጠርገደር ወረዳ ቁጭ ብለ አዲስ አበባ ነው አትወክልም፣ አታውቀውም። የአዲስ አበባ ልጅ በቀን ታክሲ ስንት እንደሚከፍል አታውቅም። ወረኛ። መጀመሪያ አዲስ አበባ ኑር፣ ችግሩ የህዝቡን ትውልድ የስቃዩን መከራ እና ከዛ ማኒፌስቶ ቀርጸ
ለህዝቡ የሚያስፈልግ ነገር ይዘውት ከዛ አስታራቂ ሐሳብ ይዘና የአዲስ አበባ ልጅ የሚጠቀምበትን ወጣቱ የሚጠቀምበትን ሰላም የሚኮንበትን ተው ከሰው የማይባላበትን ወጣቱን የማይገልበትን ቆንጆ የፍቅር ሐሳብ ይዘ ከመጣ እንወዳለን። እኔ ለምሳሌ 10ኛ ዓመቴ ነው አዲስ አበባ ላይ የቤት ኪራይን ሰቆቃ አውቀዋለሁ። ከ5,000 እስከ 35,000 ደርሻለሁ። ከኔ በላይ አዲስ አበባን አታውቀውም። 35,000 ብር ነው በወር የምከፍለው። እንጀራ 50 ብር ነው የምገዛው። በራይድ ነው የምጠቀመው። ማውጣውን ወጪ አውቀዋለሁ። ታች ጋይንት ወረዳ ቁጭ ብለህ ግን አዲስ አበባ የእንትን ነች ውሸታ አታውቀውም። አዲስ አበባ አስመሳይ ህዝብ ለማጋደል ነው ወረኛ። መጀመሪያ ለህዝቡ ተው ይሄን ጉዳይ። ቴዲ አለ የአዲስ አበባ ልጅ እዚህ ቁጭ ብሏል። ማውራት ሞራል አለው፣ ብቃት አለው። ኖሯል፣ በቃ ኖሯል፣ ያውቀዋል። ገብቶሻል? ቢያወራ ያምርበታል። ግን ብድግ ብለህ እዛ አትችልም። እና ምን ይሻላል እዚህ ሀገር ላይ ካልከኝ ፖለቲከኛውም እግዚአብሔር ልብ ይስጠው፣ የሰከነ አእምሮ ይስጣቸው። ጦርና የጦር ወሬ መፍትሄ ሆኖ አያውቅም። እንፋቀር፣ እንተቃቀፍ። አልጋ ላይ ብቻ አይደለም፣ የእውነት እንተቃቀፍ። የእውነት ጌታ የእውነት እንተቃቀፍ። ኦሮሞ አማራውን ይቀፈው፣ ትግሬው ሲልጤውን ይቀፈው፣ ጉራጌው እንትኑን ይቀፈው። እንዋደድ፣ እንፈቃቀር። ከዛስ ፎንቃው ሲመጣ ሰላም አለ። ሰላም ካለስ እግዚአብሔር ይባርካል ምድሪቱ እንጂ እቺ ሀገር እየተቀበለች ያለችው መከራ እኮ እንዴ ብዙ ነገር አልፋለች እኮ። እዚህ ሀገር ደም አልሞተም እንዴ? ደም አልፈሰሰም? እግዚአብሔርም እኮ ያያል። አንዳንዴ ረፉ እንጂ እግዚአብሔር ፈርዶብን ቢሆንስ? እርጉዝ አልሞተም እንዴ? እዚህ ሀገር ህፃናት አልሞቱም እንዴ? እግዚአብሔር እኮ የደም አምላክ እኮ ነው። ይመሰክራል እኮ። አንዳንዴ እግዚአብሔር እየቀጣን እንደሆነ ማመን አለብን። አንዳንዴ ግፍ ተፈጽሟል እኮ እዚህ ሀገር። በእውነት እግዚአብሔር ጋር እንመለስ። የሃይማኖት ተቋማት እንዴ ስራችሁን ስሩ እንጂ ማን ፖለቲከኛ ያረጋችሁ? ትውልዱ ላይ ስራ ስሩ። ኢየሱስን ስበኩ። በተለይ ክርስትና ውስጥ ያላችሁ የሃይማኖት ተቋማት ኢየሱስ የፍቅር አምላክ ነው፣ ተዋደዱ በሉ እስቲ። እንደ ኢየሱስ አይነት የፍቅር አምላክ የለም። ስለ ኢየሱስ አውሩ፣ ትውልዱ ይቀየራል። ሌሎችም እስልምና እምነት ተከታይ ላይ ያሉ የሃይማኖት ተቋማት ስለ እስልምና ፍቅር፣ አንድነት፣ መዋደድ፣ መተሳሰብ፣ ሌሎችን አልፎ ስለመውደድ ቁርአን ይናገራል። ይሄንን ንገሩ፣ ይሄንን ስበኩ። ተዋደን እንኑር። ከዛ ውጭ ግን ጠርዝ ይዘ ሲከፋ ቦርጭ ሲቀንስ ብሔር ላይ ሲሞላ ኢትዮጵያዊ እንደዚህ አይነት ሾጣጣ መንፈስ አቁሙ። አገሪቱ ስጊጥ ቆይቶ ሲታሰር አማራ ስለሆንኩ ነው የታሰርኩት የሚባል ነገር የለም። ሙስና 4 አቅጣጫ ተጠቅማ ስትታሰር ኦሮሞነትን ያሳሰር አትበል። ሌባ ስትበላ የኦሮሞን ህዝብ አማክረ ነው እንደ በላው። ሌባ ስለሆንኩ ነው የታሰርኩት። የታሰርሽው ሌባ አስመሳይ ውሸታም ስለሆንክ ነው እንጂ በብሔር አልታሰርክም። የብሔር ተርጋላ አትለጠፉ። የታሰርኩት በጥፋቴ ነው በሉ። የተገፋሁት ቀይ ስለሆንኩ ነው። ቀይ ስለሆንሽ አይደለም፣ በሰራሽው ስህተት ሊሆን ይችላል። መንግስት የሆነን ሰው ሲያስር አጣርቶ ዋትስአፕ ስልክ ቼክ አድርጎ ነው፣ ሁሉን ነገር ቼክ አድርጎ ነው። ፍትህ ለእንትና አትበሉም። ለምን እንዳሰረ መንግስትን ጠይቁ። መንግስት ያውቃል። ስልክን ቼክ ያደርጋለሁ። ባንኪንግ ትራንዛክሽን መኒ ላውንደሪ ያል መንግስት ዝም ብሎ ባይዞ ማንንም እንትን አይልም። ለምንድን ነው ብላችሁ ጠይቁ። ምን አለው ከጀርባው በሉ። ፍትህ ሌላን ኖ ያውቃሉ። ሁሉን ነገር አይተው አጣርተው ነው። እስቲ ሰከንም ብል እናዳምጥ እንዴ። ሌላ ውሸታ በብላክ ትልካለህ። ሀገሬ ብታድግ ደስ ይለኛል። በብላክ መጀመሪያ መላክ አቁም። በባንክ ላክ። ኢትዮጵያን የምትወድ ከሆነ ትክክል የምትወድ ከሆነ ትክክለኛ ህጉን ተጠቀም። እንዴ የምሬን እኮ ነው። ኢትዮጵያን በጣም ነው መወዳት ስትል መሳሪያ መግዣ ታዋጣለህ። ደብተር መግዣ ላይ የለም። መድኃኒት መግዣ እናዋጣ ሲባል የለም። ሽጉጥ መግዣ ላይ አንደኛ አንተ ነው ጎፈንድሚ ይላል። ሌባ አስመሳይ ሾካካ መንፈስ ወግቼዋለሁ። ወጋው። አየህ ለሀገሪቱ የምታዝን ከሆነ መድኃኒት መግዣ ላይ አዋጣ። ይህ ህዝብስ አስረግጬ ልንገርህ፣ ሶሻል ሚዲያ ላይ ያለ ኢትዮጵያዊ በደንብ ስማኝ። የኢትዮጵያ ዶክተሮች የመድኃኒት ቅርፈትን እንትን ለማለት ተወያዩ የሚል ቪዲዮ 2000 ሰው ነው የሚያዩ። የመንሱር ጀማል ዳይመንድ ኦሪጂናል ነው ፌክ ነው 5 ሚሊዮን ሰው። ከዛ ይመጣና እኔን መጥቶ ቁም ነገር አውረ። ቁም ነገር ታያለህ? ሲጀመር ታያለህ ወይ? የህክምና ባለሙያዎች የሀገሪቱን ችግር ለመቅረፍ ስብሰባ ተቀመጡ ሲባል 2000 ሰው ነው ቪዲዮን የሚያዩ። የአርቲስት እንትና ቅሌት ሲል 7 ሚሊዮን ሰው ያያል። አየህ፣ ቅሌት ወዳድ ህዝብ ነው ማለት ነው። ውሸታ አስመሳይ ነን ሁላችንም። ልክ ነው የምነግረው። እንዳልካቸው ዘነበ እባላለሁ። በጌታ ነኝ ማለት ማይም ነኝ ማለት አይደለም። ጴንጤ ነኝ ማለት የሀገሪቱ ጉዳይ አያገባኝም እያልኩ አይደል። ያገባኛል።
ያገባኝ ቁም ነገር ላይ የለም። ትመጣና እንዳልክን በውስጥ እንዳልክ እንደው ምን አለ አንድ ቀን ቁም ነገር ብታወራ ስለ ቁም ነገር አሰማም። 15,000 ሰው ምን ያያል ቲክቶክ ላይ እንትና አረብ ሀገር ላይ 50 ብር ተበላች እንትና 5 ሴቶች ምን አገባ እንዴ? ምን አገባ እንዴ? የአርሶ አደር መሬት ችግር ለመቅረፍ ላይ ብላይ ገባ ብትባል አገባም። የሆነ ሰው ታመመ እንርዳ ቢባል አገባም። ከዛስ እንትና የሚባል 5 ሴቶችን ራቁት ቪዲዮ አስላከ ሲል 30,000 ሰው ቁጭ ብሏል። ይመጣና የህዝብስ ጂጂ ይመጻደቅብኛል መጥቶ ቁም ነገር አውራ እስቲ ውሸታ አስመሳይ 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 ታስመስል አትመጻደቅ እኔ ላይ እውነት እግዚአብሔር መቀጠል አለበት ነገር እኔ ጂጂ አታቋርጭኝ። እኔ ተጀምሩ በቃ ዋግዋ ስርዓት መያዝ ካለብን ስርዓት መያዝ እንደ ህዝብ መታረም ካለብን እንታረም። እንጠንቀቅ ከተባለ እንጠንቀቅ። የምሬን እኮ ነው እንጠንቀቅ። ለምን ካልክሽኝ ቼክ እናድርጋ ራሳችንን ያለንበትን መድረክ እንዴ። የሃይማኖት ተቋማት ምን እየሰሩ ነው እንዴ? ትላንትና እኮ አዳነች አቤቤ ነች እኮ ሴተኛ አዳሪነት ላይ የሚሰሩ 400 ሴቶችን አስተምራ አሰልጥና የሃይማኖት ተቋማት አይደለው ይሄ እነሱ ስራ ያልነበር? ውሸት ነው እንዴ? አንዳንድ ጊዜ በርደን እንሸከም እንጂ ሃይማኖተኛውስ ፖለቲካ ውስጥ ነው። መንግስት ደግፈኝ አላላቸው አሉ፣ ግን ዘለው መሳሪያ ታጥቀዋል። በእኩልም ኢየሱስ ይላሉ። ኖ ሮንግ አስተካክሉ። መስመር ያዙ፣ ጥጋችሁን ያዙ። ፖለቲከኛ ፖለቲካውን ይስራ፣ ሃይማኖተኛ ሃይማኖቱን ይስራ፣ መምህር ያስተምር፣ ኢንጂነሩ ኢንጂነር። አሁን እኮ እቺ ሀገር ያስቸገረችን ኢንጂነሩ ትራፊክ ካልሆንኩ እያለ ኢንጂነር ኮንክ ትራፊክ ምን አባ አገባ? ትራፊኩ ይተርፍክ፣ ኢንጂነሩስ ኢንጂነርነቱን ይቀጥል። አለቀ። መምህር እንትና እባላለሁ። እሺ ከየት ነው የመጣው? እኔ መምህር እንትና እባላለሁ። እና ይገርማል የሀገሪቱ የኢኮኖሚ ምን አገባ? ኢኮኖሚ የት ነው የምታውቀው? የምጣኔ ሀብት ባለሙያ ነህ? ቦታ ልቀቅ፣ ለሚመለከታቸው መንገዱን ልቀቅ፣ መስመሩን ልቀቅ። ሶሻል ሚዲያ ላይ የምታየውን ቼክ አርግ። እንዴ እንትናን ጎልድ ዲግ ፕራንክ አረጋት ይላል። ተራ ቲክቶከሮች የሚሰሩትን ቪዲዮ የእንትና ፕራንክ ቪዲዮ 5 ሚሊዮን ሰው ያያል። ጠቅላይ ሚኒስትሩ የተጎዱ ገጠራማ አካባቢዎችን ጎበኘ ስል አሽቃባጭ ይላል። ምናምን ታስመስለኝ እንዴ? እንትናን ጠብሶ ተለያያት ከእንትና ጋር አፍጥራ ከበሩ ሚል ቪዲዮ 100 ሚሊዮን ታያለ። የሀገሪቱ የሚጠቅሙ ጉዳይ ላይ አትመጣም። ከዛ መተህ እኔን እንዳልክ የምን አለ ቁም ነገር ብታወራት አታስመስል። የኢትዮጵያ ሕዝብ ችግር በርገር እየበላ አሜሪካን ሀገር ላይ ቁጭ ብሎ በዱቤ የሚኖር ፖለቲከኛ የሚተነትነው ያልመሰለ እንዴ? ከባድ እኮ ነው የኛ ችግር። እያለፍን ያለነው መንገድ እኮ ከባድ ነው። ለሕዝቡ ምን ይበጃል የሚለውን አውራ። ለምሳሌ በኮሪደር ልማት መንግስት ብዙ ስራ የሰራ ነው። የሚጎዱ ማህበረሰቦች አሉ። መንግስት ይሄን ያምናል። ቴንኪዩ ይቅርታ እያለ ነው በሁሉ ጊዜ። ለምን የሚጎዳ ያለ ሰው ልክ እኮ ነው። ትጂ ከኖረበት አካባቢ ሲፈናቀል ደስ አይለውም። ጥያቄ ያለበት አለበት። መንግስት ባላንስ ማድረግ አለበት። ባላንስ እያደረገ ነው በተቻለው መጠን። ካላረገ ሲጠየቃል። መንግስት ከተሳሳተ እንታቸዋለን። ከሰማይ አልወረደም እኮ ቅዱስ ገብርኤል አይደለም ሀገሪቱን የሚመራው። ስጋ የለበሰ ሰው ነው፣ መንፈስ አይደለም፣ ስጋ ነው። እንደኛ መንግስት ይደብረዋል፣ ይርበዋል፣ ሴት ያምረዋል፣ ይሳሳታል፣ ይቅማል፣ ያጨዛል፣ ይጠጣል። ይሳሳታሉ፣ ሰዎች ናቸው፣ ከሰማይ አልወረዱም። ሲሳሳቱስ ግጥም አድርገን እንታቻለን። እንዲያም ያስፈራሩሃል እንዳትናገር። ቴንኪዩ ሲሳሳቱስ ስርዓቱን እናስይዘዋለን። አንዳንዱ ሰው እኔን ይመጣና ለሆድ ብለህ ነው የምትኖረው ይላል። ለፀጉሩም ይኖራል እዚህ ውስጥ። እኔ እንጀራ የምገዛው እግሬ እንዲያደግ ነው እንዴ? ውሸታ። አሁን የደረስኩበት ቦታ ቢደርስ ይደብረዋል? አይደብረውም እኮ። እኔ ደፋር ሰው ይመቸኛልና ድፍረትሽ ከድፍረቱ ከተለየ ይሰድብሻል። እንዳልክ አቋም ይኑር ይልና አቋሜስ ቀጥ ያለ ከሆነስ ያዋክበኛል። ከዛስ ወደ አቋሙ ከአቋሜ ላይ አንሸራተኝ። አታስመስል። እንዳልካቸው ዘነበ ባላለው ቴሌቪዥን ላይ እንዳልመለስላቸው ረፉ። መንግስት የሰራውን ጥሩ ስራ ማውራት አሽቃባጭነት እኮ ነው። ይሄ ህዝብ ሚስ አርጓል ምለው ለዚህ ነው ዛሬ በግልጽ የምናገረው። እስከ ዛሬ ያፈንኳትን ነገር ነው። እኔ ምላሱ ከጥርሱ ጋር የሚላተም ሰው ሁሉ የተነሳ ሲሰደበ ቪዲዮ እኔ ላይ ቪዲዮ ያልሰራለን በዚህ 4 ዓመት ውስጥ እኔ ቪዲዮ ያልፈመሳለን እንዴ? ያልሰደበኝ እንዴ? መልስ ማልሰጠው መናገር አቅቶኝ ስርዓት ማስያዝ ከብዶኝ እንዳልክ እኮ ጠርዝን ነው ማይስዞ በ4 ቪዲዮ ጥግን በ4 ቪዲዮ አስይዛሉ። ለምንድን ነው ዝም ያልከው? እኔ ራሱ ገረመኝ። የምሬን እኮ ነው የምናገረው። ጂጂ ጌታ ኢየሱስ ምስክሬ ነው እንዴ። አንዱ ይመጣል። ጂጂ በቀደም አንዱ ምን አለኝ መሰለሽ? ጌታ ኢየሱስ በሚያውቀው አንዱ ምን አለኝ መሰለሽ? መጣና እንግዲህ ክርስቲያን ነኝ እኔ ጴንጤው ጂጂ ባይዞ እኔን ስታዩ ምክር ትዝ የሚላችሁ ጴንጤዎች ስራ ሰዓት ማለት
ሰላም እየኖራችሁ ልክ እኔን ሲታዩ ብመክርህ ወንድሜ እንዳልክ ምን ኖ ቴንክ ዩ ሶ ማች ቴንክ ዩ ሶ ማች ቴንክ ዩ ሶ ማች ይመጣል። አንዳንዱ ኢየሱስን ማንም ባይዘው ኢየሱስን ያገኘሁት መጀመሪያ ኦርቶዶክስ ቤት ሆኜ ነው። ከዛ በትምህርት ማልቀበላቸው ነገሮች ስለነበሩ ከትምህርት ተቃራኒ ሆኜ ኢየሱስ ብቻውን በነፃነት የሚመለክበት ቤተ እምነት ስለሆነ ጴንጤ ሆንኩት። ፌቨር ተሰርቶልኝ አይደለም አታለውኝ አይደለም ጴንጤ ሆንኩት። እኔ ባይዘው አቁሙ። ድቁና የነበረኝ ልጅ ነኝ። 9 ዓመት ነው በድቁና ያገለገልኩት። ከቤተልሔም እስከ ቤተ መቅደስ ታቦት እስከ ማጀብ መስቀል አጅቦ እስከ ጥምቀተ ባህር እስከ መሄድ የሄድኩ ልጅ ነኝ። ኢየሱስን ያገኘሁት እዛ ሆኜ ነው። እግዚአብሔር እድሜ ይስጠው። ነቢይ ጥሌ አጠናከርልኝ የክርስቶስን ትምህርት። ነቢይ ጥሌ እግዚአብሔር ይስጠው እንጂ ቅዳሜ ዕለት ደብሮኝ እሁድ አይደለም ጴንጤ ሆንኩት እኔ። ኖ ነቢይ ጥሌን ተከትዬ 2 ዓመት ቸርች ፕላንት ሳያደርግ ነቢይ ጥሌን ተከትዬ 2 ዓመት ተምሬያለሁ። የተሰቃየው መሲህ የሚል ትምህርት የተቀባ ቤተክርስቲያን ሲያስተምር ነቢይ ጥሌ ቸርች ሳይኖረው በፊት የዛሬ 2 ዓመት ነው ጥሌን የማውቀው። ስርስሩ የተከተልኩ ተምሬያለሁ። እድሜ ለካሙዙ ካሳ ስለ ኢየሱስ መከራከር የጀመርኩት ከካሙዙ ጋር ነው። ካሙዙን ኦርቶዶክስ ለማድረግ 17 ጥቅስ ይዤ እመጣለሁ። ጦርነት ካሙዙ ኦርቶዶክስ ካልሆነ ብዬ እሱስ ጴንጤ ለማድረግ አይደለም የሚከራከረኝ ስለ ኢየሱስ ሊነግረኝ። በዚህ መሀል ነው ጌታን ያገኘሁት። 4 ዓመት ታሽቼ ነው ጴንጤ ለመሆኑ የወሰንኩት። እንዴ ብድግ ብዬ እንዴ ስታወሩ ዝም ያልኩት እኮ ምላስ አጥቼ አይደለም። ማንም ጌመር እየተነሳ ሲሰድበኝ አቅም አጥቼ ማስቀየም ጉልበቱ አጥቷል። ጌታ ኢየሱስ በሚያውቀው ስርዓት ልኖር ብዬ እኮ ነው። እውነት እንዴ ጂጂ እግዚአብሔር ባርክሽ። ቅድም ስትናገሪ ነበር ያስተናገዱት እርግማን እኮ ካልኩት በላይ ብዙ ያስብል ነበር። ምን አልኩኝ? እንደው አለ አንዱ ድራፍት ቀጂ ድሮ ይለኛል።